ምናምን ትላለች። ግን ያው የሚሳካ አይመስለኝም። ምክንያቱም በቃ ማለት እኔ ሰይድ ነው እንደ ላካቱን ላይ ያልኩ እያሰብኩኝ ነው አሁን ላይ ማለት ነው። በጣም ስትጫነኝ አሁን እኔ እሺ ብያት እሱ እሺ ባይልስ ብዬ እያሰብኩ ነበረ ማለት ነው። እና ላስታርቃችሁ ነው የምትለው። ግን እውነት ለመናገር ከሆነ ያ የመታረቅ ሀሳብ እንኳን አላቅም፣ አላህ ነው የሚያውቀው ዞሮ የመጨረሰችንን። ግን ሰኪ በጣም ነው የማመሰግን የኔ ቆንጆ፣ በጣም ነው የምወድሽ። ለኔ አስበሽ ለኔ ብለሽ ብዙ ቦታ ስላዝናናሽ ስለወሰድሽኝ፣ በቃ ማለት ለኔ ብለሽ የምትመክሪኝን ምክሮች ቁጭ ብለሽ ስለምትመክሪኝ አላህ ይስጥሽ። በጣም ነው የማመሰግነው። ሰው ለእናንተ ብሎ ሲጨነቅ በጣም ደስ ይላል እና እኔም በጣም ነው ደስ ያለኝ። እኔ ደስታዬን መግለጽ አልችልምና በጣም ደስ ብሎኛል። ባጭሩ አመሰግናለሁ ለማለት ያክል ነው ዛሬም የመጣሁት። ዋንኛው ለዛ ነው በቃ ማመስገን ስለፈለኩኝ ነው። ሰውን ፊት ለፊት ስትሆኑ በቃ ወይ ሰው ያፍራል ወይ ምናምን እና እናም ደግሞ ስለጠፋሁኝ እስኪ ከወንበሬ ጋር ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ቢሮ ይናፍቀኝ ነበረ። እንግዲህ ተመለስኩባት ዛሬ ማለት ነው። ረጅም ጊዜ ሆነኝ እንደዚህ ቁጭ ብዬ ማውራት ከጀመርኩኝ ማለት ነው። ተውኩኛውና መከታተል ተውኩኝ። ጣውንቶቼን ራሱ ምን እየሰሩ ነው ምን እያደረጉ ነው እያልኩ ስለነሱ ነበር። አሁን በቃ ለራሴ ራሱ ቢዚ ሆኛለሁ ማለት ነው። እና ለማንኛውም እንግዲህ ያው እንደምታውቁት ከእስር ቤትም ገብቼ ነበረ። እንግዲህ ከእስር ቤት ማን እንዳስወጣኝ ታውቃላችሁ? አላህ ይስጣት፣ ሰኪ ነች ያስወጣችኝ፣ የሰኢድ እህት ማለት ነው። እንግዲህ የሰኢድ እህት መሆኗ ግን ያው አንዱ ሲያጠፋ አንዱ ያስተካክላል የሚባለውን ነገር ግን ያው ምን አገባኝ ብላ መተው ትችል ነበር። ግን አላህ ይስጣት ያለውን ነገር አስተካክላ አስፈትታኝ። ከዛም በኋላ በቃ ማለት ብዙ ያልተመቻቸልኝ ነገር ነበረ። እኔም ደግሞ አልተመቸኝም። ወደዛው በቃ በጣም ውዝግብ ውስጥ ገባሁኝ ማለት ነው። እና ግን አልሐምዱሊላህ ረቢል ዓለሚን አሁን ላይ እንግዲህ በሰፊው መመጣ ይመስለኛል ወደ እናንተም እንግዲህ በዩቲዩብ በወንበሬ መመጣ ይመስለኛል። አሁን የውጭውን ነገር ሳየው በቃ ስልችት ሳይለኝ አይቀርም ማለት ነው። እዚህም ሲሄድ እዛም በቃ ብቻ ችግር በችግር ሆነ ማለት ነው። ግን ለሁሉም ነገር አልሐምዱሊላህ እና እንግዲህ በሰፊው መጣላችኋለሁ። በውጭም ሆነ በወንበሬ እንግዲህ በአንዱ መጣላችኋለሁ ማለት ነው። እንደዚህ ቁጭ ብዬ ካወራሁኝ ስለጠፋብኝ እንደዚህ ቁጭ ብዬ ካወራሁኝ ስለቆየሁኝ ማወራው ራሱ ጠፍቶብኛልና እንግዲህ ሰኪን ማለት ነው እንደመጣች ለመጀመሪያ ቀን ያው እንደምትመጣ ምናምን ነግረኝ እኔ ነበርኩ የቀጠርኳት ማለት ነው። ከዛ በኋላ ግን ከሷ ጋር እየተገናኘን ወንጭም ጠርታኝ በጣም ደስ የሚል ጊዜ ያሳለፍን። በቃ ማለት በመሀል ራሱ ዝም ስል ምንድነው የምታስቢው አታስቢ በቃ ማለት ፍቅር የሆነች ልጅ ናት። እውነት ለመናገር ከሆነ እኔ እንደውም ከጠበቅኩት በላይ ነው የሆነችብኝ። ያው ሰውን በቪዲዮና በአካል ስታዩት አንዳንድ ሰው አሁን የሚቀየር ሰው አለ። እሷ ግን በቃ እኔ እንጃ የዛን ጊዜ እንደውም በዩቲዩብ ላይ ምናምን ለኔ ስታግዝ እውነቱን ላልመሰለኝም ነበርና ስታስፈታኝ እንደገና ደግሞ መታ ስታይኝ ስንገናኝ ከዛም በኋላ ራሱ ያልተቀረጸ ራሱ ብዙ ፎቶዎች አሉ 3 4 1 5 ምናምን ሳይኖሩ አይቀሩም ማለት ነው። ካሜራ ያልገባበት ቦታ ራሱ አለ። እና በቃ ማለት በቃ እንዳይደብርሽ ምናምን በቃ የሆነ በቃ የለም እንዴት ነው ሰው ከድብርት ሊያወጣችሁ ደግሞ እንዳይደብራችሁ ስለናንተ ተጨንቆ በቃ ኑ ሲላችሁ ምናምን ደስ ይላል። እውነት ለመናገር ከሆነ እኔ በጣም ነው ደስ ያለኝ። ምንም ባያደርግላችሁ አንዳንድ ሰው ማለት ነው በቃ ባለው ነገር ሲረዳችሁ ደስ ይላል። በሀሳብም በምንም በቃ በምክርም ሲረዳችሁ ደስ ይላል። እውነት ለመናገር ከሆነ እኔ በጣም ነው ደስ ያለኝ። ስንት አመት ያየችውን ወንድሟን ሳታየው ነው እኔ እንግዲህ ነው ያገኘኋት ማለት ነው። እና ከሷ ጋር ተገናኝተን በጣም ነው ደስ ያለኝ ሳገኛትም። እንደገና ደግሞ ወንጭም እንደዚህ ወተር ፓርክ ምናምን ሄደን ነበር ማለት ደብረ ዘይት ራሱ ሄደን ነበረ። ትዝ አለኝ አሁን እንደውም እሱን ቀርጸነዋል ማለት ነው። እና እዛ ራሱ ሆነን በቃ በጣም ስለኔ በቃ የምታወራው በቃ አንድና አንድ እናንተን አስታርቂያችሁ ነው የምትለው። በቃ እናንተን አንድ ላይ በቃ እኛን አንድ ላይ ማድረግ ነው የምትፈልገውና እናንተን አንድ ላይ አድርጌያችሁ በቃ እናንተን አስታርቄና ጊዜ የለኝም ተረጅኝ
አጭር ጊዜ ነው ያለኝ ምናምን ትላለች። ግን ያው የሚሳካ አይመስለኝም። ምክንያቱም በቃ ማለት እኔ ሰይድ ነው እንዴ ላካቱን ላይ ያልኩ እያሰብኩኝ ነው አሁን ላይ ማለት ነው። በጣም ስትጫነኝ አሁን እኔ እሺ ብያት እሱ እሺ ባይልስ ብዬ እያሰብኩ ነበረ ማለት ነው። እና ላስታርቃችሁ ነው የምትለው። ግን እውነት ለመናገር ከሆነ የመታረቅ ሀሳብ እንኳን አላቅም፣ አላህ ነው የሚያውቀው ዞሮ ዞሮ የመጨረሰችንን። ግን ሰኪ በጣም ነው የማመሰግን የኔ ቆንጆ፣ በጣም ነው የምወድሽ። ለእኔ አስበሽ ለእኔ ብለሽ ብዙ ቦታ ስላዝናናሽ ስለወሰድሽኝ፣ በቃ ማለት ለእኔ ብለሽ የምትመክሪኝን ምክሮች ቁጭ ብለሽ ስለምትመክሪኝ አላህ ይስጥሽ። በጣም ነው የማመሰግነው። ሰው ለእናንተ ብሎ ሲጨነቅ በጣም ደስ ይላል እና እኔም በጣም ነው ደስ ያለኝ። እኔ ደስታዬን መግለጽ አልችልምና በጣም ደስ ብሎኛል። ባጭሩ አመሰግናለሁ ለማለት ያክል ነው ዛሬም የመጣሁት። ዋነኛው ለዛ ነው፣ በቃ ማመስገን ስለፈለኩኝ ነው። ሰውን ፊት ለፊት ስትሆኑ በቃ ወይ ሰው ያፍራል ወይ ምናምን እና እናም ደግሞ ስለጠፋሁኝ እስኪ ከወንበሬ ጋር ልገናኝ ጊዜ ከወንበሬ ጋር ጊዜ አጣሁኝና ለዛ ብዬ ነው። እንግዲህ ኢንሻአላህ በሰፊው መለሳለሁ ብያችኋለሁኝ። እንግዲህ መለሳለሁ፣ እመጣለሁ። እንግዲህ እዚህ ጋር ቁጭ እያወራለሁ ማለት ነው። ብታሰርም ምን ብልም በቃ በዛም በዚህም ብዬ ሾላልኬ ያለሁበትን ሁኔታም ለእናንተ አሳውቃለሁ። የምትወዱኝ የምታከብሩኝ፣ ለእኔ የምታስቡ እንዳላችሁ ስለማውቅ ማለት ነው። ያው አንድ ሚዲያ ያወጣ ነገር ደግሞ መደበቅ የለበትም በሚለው ነው። እና በተረፈ እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።